ጋይስ እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? እንግዲህ እንደምታውቁት የፖፑላር ኤሌክትሮኒክስ አካውንት 1 ሚሊዮን ሊገባ ነው። እንደዚህ እንዲታያችሁ ኢንቨርት አድርጌዋለሁ። 999,000 በስመ አብ ወመንፈስ ቅዱስ እንዴ ደረስን። ኦ ማይ ጋድ አረ ሲፈጥን ዋው 999,675 እንዴ ኖ ሳውንድ ፋክ ጋይስ ይሰማል ይሄው 999,713 ፎሎወር ደርሷል። ፖፑላር ኤሌክትሮኒክስ በሚገርም ሁኔታ ይላል። በሚገርም ሁኔታ ኦ ማይ ጋድ በስመ አብ የማይታመን ነው። this is crazy this is crazy በስመ አብ 999,813 come on የሚገርም ነው። የሚገርም ዋርኒንግ ይሰጣል ያላችሁ ነው። እሺ ግን ይስጡ ከልጉ ምን አባታቸው የመጨረሻ ነው። 999,869 what the hell አረ በስመ አብ አረ 80 ሰዎች ከማን 78 ሰዎች ከማን አንድ ይሞላል። አሁን ይሞላል። let's go 1 ሚሊዮን ፎሎወርስ ፖፑላር ኤሌክትሮኒክስ ሱራፌል ተካ መኪና ይታባል። we did it አርገነዋል። በስመ አብ 1 ሚሊዮን ይህ ቲክቶክ ገብተን ነው የምናረጋግጠው። ወደ ቲክቶክ ገብተን ማረጋገጥ አለብን። ፖፑላር ኤሌክትሮኒክስ yes wow 1 ሚሊዮን ለምን ፎሎ አላረክም እንዳትሉኝ፣ እቺ ስልክ አዲስ ነች፣ ገና ነች ያወጣኋት። ፎሎ ማድረግ አልችልም። አፕል አይዲ ምናምን እንትን አድርግ ይለኛል። አያሳልፈኝም። ኤኒዌይስ 1 ሚሊዮን ፎሎወርስ ጋይስ ቴንክ ዩ ሶ ማች አመሰግናለሁ ላደረጋችሁት ሁሉም ነገር ማለት ነው። በጣም አመሰግናችኋለሁ ከልቤ። እኔ ያው ጋይስ እንድታስቡት መርሲ ቴንክ ዩ እንድታስቡት ማለት እንድታውቁት የምፈልገው ነገር ከእናንተ ውጪ አዶናይ አይሆንም። አሁን ያለሁበት ደረጃ ሰዎችን ሳግዝ ነገሮችን ስፈጥር በእናንተ ምክንያት ነው። እናንተም አላችሁበት። እወዳችኋለሁ፣ አመሰግናችኋለሁ። ይህ ዓላማ እንዲሳካ ያገዛችሁኝ ቲክቶከሮች እንዳለ እወዳችኋለሁ፣ አመሰግናችኋለሁ። ማርያምንም ስም መዘርዘር ፈልጌ ነበር ግን ደግሞ እንዳልረሳ አንዳንድ ስሞች ገባችኋል። እወዳችኋለሁ። ቴንክ ዩ ሶ ማች። አሁን ደግሞ አዲሱ ዓላማዬ ምንድነው? አዲስ ቴሌግራም ግሩፕ ክሬት እናደርግና ከዛ በኋላ እነዚህ ሁሉ ሰዎች ወደዛ ግሩፕ እናስገባቸዋለን። ከዛ በኋላ መኪና ብቻ ሳይሆን ቤት መሸለም እንጀምራለን። ኦኬ ከቤት ውጭ ደግሞ ሌላ ብዙ ነገሮች፣ ብዙ ሽልማቶች ማዘጋጀት እንችላለን። በጣም ብዙ መረዳት የሚፈልጉ ልጆች አሉ። ቲክቶክ ላይ እንዲሳካላቸው የሚጥሩ ልጆች አሉ። እነሱንም ማገዝ ፈልጋለሁ። በጥረታቸው እውነቴን ነው የምላችሁ በጣም ብዙ ወጣቶች፣ ህፃናቶች እናግዛለን አብረን። በጣም ታላላቅ ካምፓኒዎች አሉ ኢትዮጵያ ውስጥ ማለት ነው ጋይስ። እኛ እነዚህ ካምፓኒዎች ተጠቅመን እኛም እየጠቀምናቸው እነሱም እኛን መጥቀም ይችላሉ። which is የፈለግነውን ነገር ማድረግ እንችላለን። ይህ ደግሞ ምንድነው? አርቲስቶችን እንዲከበሩ ማድረግ የበለጠ ወጣቶች ደግሞ የበለጠ እንዲበረታቱ ማድረግ፣ የተራቡ ልጆች ማገዝ፣ መመገብ። ተረዳችሁኝ አይደለ? ስለዚህ ቲክቶክ ባይኖር ይህ ኢንጌጅመንት ባይኖር በጣም ብዙ ካምፓኒዎች ከኛ ጋር ያን ያህል እንደማይሰሩ አውቃለሁኝ። ስለዚህ እናንተም አላችሁበት ልላችሁ ፈልጋለሁ። ኦኬ ጋይስ እናንተም አላችሁበት፣ ሁላችንም ነን ይህ ነገር ያመጣ ነው። እወዳችኋለሁ። አም ሶ ሃፒ ዋው። እስኪ ኮመንታችሁ ላንብብ። ምን እየተሰማችሁ ነው እናንተ? how are you feeling? ምን እየተሰማችሁ ነው? ምን እየተሰማችሁ ነው ጋይስ? ቻት ላይ ጻፉት እየተሰማችሁ ያለው ነገር
ኦኬ አሁን ሀሳባችሁ መካፈል ፈልጋለሁ። የሆነ ቪዲዮ ሼር አድርጌያለሁና ምን ታስባላችሁ ልጠይቃችሁ ፈልጋለሁ። ምን ታስባላችሁ? ቆይ ላሳያችሁ። ባይ ዘ ወይ የዲቻ ቦይስ አካውንት ቲክቶክ አካውንታቸው ዲቻ ቦይስ ለምንድን ነው የጠፉት ምናምን ካላችሁ ማለት ነው እቺ ስልክ እንግዲህ እስካሁን እጄ ላይ አልነበረችም። የዲቻ ቦይስ አካውንት ደግሞ እዚህ ጋር ነው ያለው። አሁን ዲቻ ቦይስ አካውንታቸው ይንቀሳቀሳል ታያላችሁ። እሺ ስሙኝ፣ ይሄኛው ቪዲዮ አይታችሁታል? ይሄኛው ቪዲዮ ምን ታስባላችሁ? ደረደረረ ምን ታስባላችሁ? ቴልሚ ማን ናቸው? ስማቸው የገመተ ማርያምን ጀግና ነው። ማን ናቸው እነዚህ? ማን ነው? ገምቱ። ጋሽ ፋንቱ ማንዶዬ። እሺ ምን ታስባላችሁ? ብዙዎቻችሁ ብዙ ሰዎች አዶናይ እረፍት ውሰድ፣ ለምን አይቀርብህም፣ ለምን አይቆይልህ ምናምን እያላችሁ ነው። ለምን አርፋለሁ? ወጣት አይደለሁ? 25 ዓመቴ አይ ቲንክ ምግብ መብላት አለብኝ። አዎ እየከሳው ነው። ህፃን ልጅ መሰልኩላችሁ። አለባበሴም ቀየርኩት። ከዛ ሱፍ ምናምን ወጥቼ ስለዚህ ጋሽ ፋንቱ ምን ታስባላችሁ? ጋይስ ምን ታስባላችሁ? እንጀምረው? ይጀመር እንዴ? አሁን ጊዜ ለራስህ። እኔ ካናዳ 3 ዓመት ሙሉ ለራሴ ጊዜ ወስጃለሁ። እኔ ተጨናንቄ ላብል የደረስኩት እኔ ከራሴ መውጣት የምፈልገው አሁን ነው። ብፈልግማ ይጀመር ወይስ አይጀመር? ጋይስ ምን ታስባላችሁ? ይጀመር ወይስ አይጀመር? በጣም ብዙ ሰዎች እንትን እያላችሁ ነው። ባምቢ እያላችሁ ነው። የመኪና ቻሌንጇ ነው የባምቢ ባይ ዘ ወይ የበላው ነው። በቃ ጸዴ፣ ችግር የለውም። ይጀመር ብላችኋል። ነገ አዲስ ቪዲዮ ጠብቁ። እሺ፣ እወዳችኋለሁ። ይኸው አዶናይ ለራስህ እረፍት ውሰድ ምናምን እያላችሁ ነው። አሁን ገብቼ ልተኛ ነው። በቃ አሁን ገብቼ ግን ለዛሬ ብቻ ነው። አሁን እንዴት እንደተቆናጠነጥኩኝ አልገባችሁ። መኪና ውስጥ ሆኜ ከማናጀሬ ጋር እባክህ እንደዚህ ባረግስ፣ እንደዚህ ኮንተንት ልስራ፣ ቪዲዮ ልቅረጽላቸው፣ እንደዚህ እንዳይደብራቸው እንዲዝናኑ ምናምን እያልኩኝ ማለት ነው። እንትን አደረኩት። ይኸው ገባው እኔ ገባው ቤታው ሄልፕ ባምቢ። እሺ ባምቢ ያላቸው ሁላቸው። እስኪ እንትና ባምቢ እንትን አድርጓት፣ እስኪ ሼር አድርጉላት። የላይፍ ሼር አድርጉላት ባምቢ ላይፍ ሼር አድርጉላት። ስለዚህ የባምቢ እንድጀምር ትፈልጋላችሁ? እንደዛ ነው። የባምቢ እንጀምረው እንዴ? አንድ ብላችሁ ጻፉ እስኪ። አንድ ብላችሁ ጻፉ። ኦኬ ስሙ። አሁን የምለቀው ቪዲዮ ማለት ነው። ጠብቁ። አሁን ከላይ እወጣለሁ። ከዛ ግን ከ3 ደቂቃ በኋላ አንድ ቪዲዮ ጠብቁ። እሺ፣ እወዳችኋለሁ። ይህ ቪዲዮ ጠብቁ። ከጎኔ እንድትቆሙ ፈልጋለሁ። እሺ፣ ፕሮሚስ ታደርጋላችሁ? ይኸው ባምቢ ብላችኋል። እሺ፣ ስሙ። አዲስ ቴሌግራም ግሩፕ ይከፈታል። ኦኬ፣ የኢትዮጵያ ካምፓኒዎች እንዳለ ማለት ነው። በጣም እውነት ነው የምላችሁ። በጣም የዋህ የሆኑ
ቤቶች ነው ያሉት። የፖፑላር ኤሌክትሮኒክስ ባለቤት ልነግራችሁ አልችልም። ያሲን የመጨረሻ አንደኛ የመጨረሻ የዋህ ግን ችግሩ ምንድነው መሰላችሁ ጋይስ? እነሱ መጠቀም ይፈልጋሉ። መጠቀም ስላችሁ እንደ አንድ ቢዝነስ ላይክ ያወጡትን ወጪ እንትን መሆን አለበት። ሁሉም ቢዝነስ እኮ እርዳታ መርዳት ይፈልጋሉ። ግን እነሱ ከሌሉ ማንም ሰው ማገዝ አይችሉም። እና ስለዚህ ይህ አሁን የፈጠርነው ቻሌንጆች ምንድነው ጥቅሙ መሰላችሁ? ካምፓኒዎች ኢንቨስት እንዲያደርጉ እናደርጋለን። አንደኛ ግን ደግሞ እኛ በተመላሽ ምንድነው የምንሰጣቸው? የሰው ትኩረት እንሰጣቸዋለን፣ ፎሎ እንሰጣቸዋለን። ገባችሁ አይደለ? ስለዚህ ጋይስ አልገባችሁ ምን ያህል ኃይል እንዳለን አልገባችሁም? እዚህ ላይቭ እገባለሁ፣ እንመካከርበታለን። ማን እናግዝ፣ ማን እንርዳ እንባባላለን። ይህ ሰው እንርዳ ተስማምተንበት ከዛ በለው እንለዋለን። መታባቱ በጣም ብዙ ካምፓኒዎች አሁን በቃ መጀመር ይፈልጋሉ። ስለዚህ አዲስ ቴሌግራም ግሩፕ አወጣለሁ። አዲስ ቴሌግራም ግሩፕ ይወጣና ሁላችሁም ጆይን ታደርጋላችሁ። እሺ ከዛ አሁን ከዚህ ላይቭ ከወጣው በኋላ ማለት ነው ጋይስ 2 ደቂቃ ጠብቁና አዲስ ቪዲዮ ይፖስታል። ይህ ቪዲዮ ደግሞ ተአምረኛ ጸዴ ነው የሚሆነው። ማርያምን ነው የምላችሁ። ዝግጁ ናችሁ? ከጎንህ እንቆማለን ለምትሉ አንድ ብላችሁ ጻፉ። ምክንያት ይህ ቪዲዮ ያበደ በቃ የሆነ የሚገርም ጥያቄ ነው የሚሆነው። አሪፍ ጥያቄ እንጠይቃለን። አንድ ብላችሁ ጻፉ። አንድ ብላችሁ ጻፉ። አንድ ብላችሁ ጻፉ። እናሳ በቃ ጸዴ ጠብቁ። አዲስ ቪዲዮ ጠብቁ። እሺ እወዳችኋለሁ። በጣም የሆነ ነገር ይጀመራል። አሁን እወዳችኋለሁ ሁላችሁም።